ሰላም ለእናንተ ነው ውድ የኤልሳቤ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ አለሁ እግዚአብሔር ይመስገን። ዛሬ እጅግ በጣም የሚያሳዝን ዜና ነው በእውነት የሰማሁት እና በጣም ነው የደነገጥኩት። አንጋፋው ተወዳጁ አርቲስት ነጻነትን በሞት አጥተናል። ዛሬ ኢትዮጵያ እንግዲህ ትልቅ ተወዳጅ አርቲስት አጥታለች። በቃ ለዚህ ነው እንደ የምንኖረው እስከምን ድረስ በእውነት በጣም ከባድ ነውና ያሳዝናል። የሰው ልጅ ህይወት በቃ ትላንት አይቶ ዛሬ ለማይመለስ ትላንት ወጥቶ ዛሬ ላይ መለስ ትላንትና አይተን ዛሬ ደግመን ለማናይ ነገር በቃ የምንኖረው ነገር ራሱ ግራ ይገባኛል ማለት ነው። እውነት ማመን ያቃተኝ ሲጀመር ማለት ነውና በጣም ከባድ ነው። እውነት ዛሬ እንግዲህ ለኛ ለኢትዮጵያውያን ትልቅ ሀዘን ነው። ትልቅ የሆነ ታዋቂ አሳቂ የሰውን የሚያስቅ ሰውን የሚያስደስት ህፃናቶችን በተለይ የሚያስደስት የሚያስቅ ነበርና ኢቢኤስ ላይ ሁሌ ያየው ነበረ። በእውነት በጣም ነው አንጀቴን የበላው። እግዚአብሔር አምላክ እንግዲህ ነፍሱን በአጸደ ገነት ያኑሮ ከደጋጎቹ ጎን ያስቀምጥልን ነፍሱን። በጣም የሚያሳዝን እጅግ በእውነት ልብ የሚነካ ነው። እንግዲህ እግዚአብሔር አምላክ የወደደውና የፈቀደውን አድርግቷል። ግን ለኛ ለኢትዮጵያን ደግሞ ትልቅ ነገር ነው ያጎደለብን ማለት ነው በእውነት እና ከዚህም በፊትም እንደዚህ ታሞ ነበረ መሰለኝ። ያው ያኔ ታሞ ሳይሞት ሞቷል ብሎ ብዙ ሰው ሲያሰራጭ ነበርና እሱ እኔ አልሞትኩም ለምንድነው እንደዚህ የምትሉት ብሎ ራሱ ብዙ ተናግሮ ነበር። ወጥቶ በጣም አዝኖ ያኔ የተናገራት ቃል አሁን ላይ ብትሆን እስከማለት ድረስ በእውነት የደረስነውና ውሸት ቢሆን እንደበፊቱ ምን አለበት? ያኔ ታምሜ ነው እንጂ አልሞትኩም ብሎ ነበር ሲናገር የነበረው። የኛ ሰው ደግሞ ያኔ እሱ ታሞ ባለበት ሞቷል ብሎ ነበር ሲያሰራጩ የነበረውና እሱ ግን ነበር አልሞተም። አሁን ደግሞ እውነት አርግቶት ይኸው ሞቷል። ያን ድምጽ ደግሞ አሁንም እንደዛ ቢናገር በእኛ ደስ ባለን ነበርና እንግዲህ እግዚአብሔር የወደደውን አረገ። በጣም ያሳዝናል በእውነት በጣም ልብ የሚነካ ነው። ለቤተሰቦቹ፣ ለወዳጆቹ፣ ለሁላችንም ለኢትዮጵያ ሕዝብ መጽናናትን ነው የምመኘው። በጣም የሚያሳዝን ነገር ነው በእውነት እና ስንቱ አለቀ፣ ስንቱን ታዋቂ ሰው፣ ስንቱን ተወዳጅ ሰው አጣን በኢትዮጵያ ላይ ማለት ነው። በእውነት ከባድ ነው ብቻ ወይ ያሳዝናል። ልብ የሚነካ ነው። ያው ነጻነት እንግዲህ 3 ልጆች አባት ነው የሆነ ጊዜ እንደተናገረውና ብዙ ጊዜ ታውቁታላችሁ። ተጫዋች ነው፣ ቀልደኛ ነው፣ አሳቂ ነው። እሱ የሚናገረው ራሱ በጣም የሚያስቅ ነገር ነው በእውነት እና እኔ በጣም ነበር የምከታተለው እና በዚህ በልጅነቱ ብዙ ነገር መስራት እየፈለገ ብዙ ነገር እያቀደ እያለ በዚህ መንገድ መቀጨቱ በጣም ነው የሚያሳዝነው። እንግዲህ ሁሉም በእግዚአብሔር ፈቃድ ሆነ ብለን እንለፈው። እንግዲህ እግዚአብሔር ያመጣው ነገር ምንም የሚመልሰው ነገር የለም። ብቻ እግዚአብሔር አምላክ ነፍሱን ይማርልን። የምንለው ነጻነት የምንወደው የምናከብረው ሰው ነው። ለቤተሰቦቹም ለልጆቹም መጽናናትን እንመኛለን። በጣም ያሳዝናል። እውነት እኔ እንዳጋጣሚ ነው ፌስቡክ ላይ ስገባ ነው እንዳለ ማቃቸው ፔጅ ላይ እንዳለው ለቀውት አይቼው በቃ ድንግጥ ነው ያልኩት። ራሱ ስቶሪ ላይ ሳይሆን መጀመሪያ እንዴ ውሸት ነው እንዴ ብዬ ወደ ፌስቡክ ስወርድ እንዳለ ታዋቂ ሰዎች ታዋቂ ፔጅ ያላቸው ምናምን ዜና ምናምን የሚለቁ ሰዎች ለቀውታል። እንዴ አላመንኩም፣ ውሸት መስሎኝ ነበር። የእውነት ያመንኩት ራሱ ጉርሻ ፔጅ ላይ ነው ያየሁትና እሱ ብዙ ጊዜ ስለሚለቅ አዳዲስ ነገር እዛ ላይ አይቼው ነው ራሱ ያመንኩትና ገርሞኝ አላመንኩም ነበር። እንዴ ውሸት ነው እንዴ ሳይሞቱ ሞተ ብሎ የለጠፉት ደግሞ አልኩኝ እና ፌስቡኬን ደግሞ ወደ ላይ ነካ ነካ ሳደርገው እንዳለ የሱ ፎቶ ተለቋል። እዝጉ ማርና ነው ያልኩት። ማርያም በጣም የደነገጥኩት ነው። እንግዲህ ያሳዝናል በጣም እውነት ነፍሱን ይማረው። ይከብዳል።